አሁን ጥያቄ ልጠይቃችሁ። በጭቅጭቅ መሃል ብዙ ተናግረህ ተከራክረህና ተማጽነህ መጨረሻ ላይ ግን ተሸናፊ ሆነህ የምታውቅ ስንቶቻችሁ ናችሁ? ብዙዎቻችን ድምፃችንን ከፍ ካረግን ወይም ብዙ ካወራን የምንሰማ ይመስለናል። እውነታው ግን ተቃራኒ ነው። በወንድና በሴት ግንኙነት ውስጥ ካሉት ታላላቅ መሳሪያዎች አንዱና ዋናው ዝምታ ነው። ዝምታ ማለት የምትለው አጥተህ መሸሽ አይደለም። ዝምታ ማለት ራስን መቆጣጠር፣ ለቃላትህ ዋጋ መስጠት እና ተደራዳሪ አለመሆንህን የምታሳይበት የጥንካሬ መገለጫ ነው። ዛሬ በሁሉም ሚዲያ ዝምታ እንዴት የአንድን ወንድ ዋጋ ከፍ እንደሚያደርግና ሴቶች ላንተ ያላቸውን አመለካከት እንዴት እንደሚቀይረው በ5 ስውር ነጥቦች እናያለን። ቪዲዮ ላይክ በማድረግ ጀምሩ። አንደኛ፣ ዝምታ እንደ ስነ ልቦናዊ የበላይነት ወይም ዘ ፍሬም ኦፍ ኮንትሮል። አንድን ሴት በስሜት ስትናወጥ ወይም ድምፅዋን ከፍ ስታደርግ አንተም አብረህ የምትጮህ ከሆነ ፍሬምህን ሰብረሃል ማለት ነው። እኩል ስሜታዊ ሆናችኋል። ይህ ደግሞ መሪነትን ያስረክባል። እውነተኛው ኃይል ያለው ዝም ብለህ አይን አይነዋን እያየህ በረጋ መንፈስ ስታዳምጣት ነው። ይህ ዝምታ የአንቺ ስሜት እኔን አይነቀንቀኝም የሚል ትልቅ መልእክት ያስተላልፋል። ስትቃጠል አንተ በረዶ ስትሆንባት ሳታውቀው ያንተን ጥንካሬ ማክበር ትጀምራለች። ዝምታ እኔ ለዚህ ለሕፃንነት ለተሞላው ጭቅጭቅ ቦታ የለኝም የሚል የዝምታ የበላይነት ወይም ሳይለንስ ዶሚናንስ ይፈጥራል። ሁለተኛ፣ ሚስጥራዊነትን መገንባት ወይም ዘ ጎስት ኢፌክት። ሴቶች በተፈጥራቸው የማወቅ ጉጉት አላቸው። ሁሉም ነገር የምትዘረዝር፣ ስለ ውሎህ፣ ስለ ሐሳብህና ስለ ስሜትህ ሳትጠየቅ የምታወራ ከሆነ ግን አንተ ለሷ እንደተነበበ መጽሐፍ ነህ። የተነበበ መጽሐፍ ደግሞ ዳግመኛ አይናፍቅም። ዝምታ ሚስጥራዊ ያደርግሃል። ሁሉም ነገር ወዲያው የማትናገር ከሆነ ግን ምን ያስበ ይሆን የሚል ጥያቄ በውስጧ ይፈጠራል። ይህ ጥያቄ ደግሞ ወደ ናፍቆት ይቀየራል። ብዙ የማውራት ዋጋህን ያረክሰዋል። ዝምታ ግን የተከበረ ወንድ የሚል ግርማ ያሰጥሃል። ቃላትህን ስትቆጥብ እሷ ባንተ ሐሳብ ውስጥ ቦታ ለማግኘት መጣጣር ትጀምራለች። ሶስተኛ፣ የቃላት ዋጋ ወይም ካረንሲ ኦፍ ስፒች። ገንዘብ በበዛ ቁጥር ዋጋው እንደሚረክሰው ሁሉ ንግግርም በበዛ ቁጥር ክብደቱ ይቀንሳል። ሁሉ ጊዜ የሚጮህ ደወል ማንን ትኩረት አይሰጠውም። ሁሉ ጊዜ የምታወራ ከሆነ ንግግርህ እንደ ተራ ድምፅ ነው የሚቆጠረው። ነገር ግን ብዙ ጊዜ ዝም የምትልና አስፈላጊ ሲሆን ብቻ የምትናገር ከሆነ አንተ አፍን ስትከፍት ሁሉም ሰው ጆሮውን ሰጥቶ ያዳምጥሃል። ዝምታ ማለት በራስህ መተማመንህ ነው። ራስን ለማስረዳት አትደክምም። ለውሳኔ ምክንያት አትደረድርም። አይሆንም ካልክ ዝምታን ውሳኔውን ያጸናዋል። ሴቶች የሚፈልጉት በቃሉ የሚጸናና በዝምታ ውስጥ ትልቅ ትርጉም ያለው ወንድ ነው። አራተኛ፣ ራስን መፈለጊያ ክፍተት መስጠት ዘ ቫኪም ኦፍ አብሰንስ። ብዙ ወንዶች ግንኙነቱን እንዳይቀዘቅዝ ብለው 24 ሰዓት በቴክስት ወይም በስልክ ያጨናንቃሉ። ይህ ፍቅር ሳይሆን ፍርሃት ነው። ዝምታ ግን ክፍተት ይፈጥራል። በቴክስት መሃል ዝም ስትል ወይም ሳትነግራት ስትጠፋ እሷ ያንን ክፍተት በራሷ ትዝታና ሐሳብ ትሞላለች። አንተ በሌለበት ሰዓት ነው ይበልጥ የምትወድህ። ዝምታ እኔ የራሴ ሕይወትና ሥራ አለኝ የሚል፣ ለአንቺ ብቻ የምሮጥ አገልጋይ አይደለሁም የሚል ጠንካራ መልእክት ለንቃተ ህሊናዋ ይልካል። ክፍተት ስትሰጣት ነው ይበልጥ ወደ አንተ የምትሳበው። አምስተኛ፣ ዝምታ እንደ ድንበር ማስከበሪያ ወይም ሳይለንስ አስ ኤ ባውንደሪ። ይህ የመጨረሻውና ወሳኝ ነጥብ ነው። አንዳንድ ጊዜ ቃላት የማይገልጹትን ቁጣ ወይም ቅሬታ በዝምታ መግለጽ ይቻላል። እሷ ክብርን የሚነካ ነገር ስታደርግ ተሳድበህ ወይም ጨቅጭቀ ሳይሆን ዝም ብለህ ርቀህ በመሄድ የድንበርህን ጥንካሬ አሳያት። ይህ ዝምታ ክብር የሌለበት ቦታ ላይ እኔ የለሁበትም ማለት ነው። ንግግር ሊያሳምናት ካልቻለ ዝምታ ያስፈራታል። ዝምታ አንተን የማጣት ስጋት እንዲገባት ያደርጋል። ድንበርን የሚያስከብር ወንድ ደግሞ ሁልጊዜም ይፈራልም ይከበራልም። ወንድሜ፣ ዝምታ መሸነፍ አይደለም። ዝምታ ማለት ውስጣዊ ሰላምን ለሌላ ሰው አሳልፈ አለመስጠትህ ነው። ብዙ ባወራ ቁጥር ትናቃለህ። ሚስጥርህንና ድክመትን አሳልፈ ትሰጣለህ። ዝም ባልክ ቁጥር ግን ኃይልህን ትሰበስባለህ። የዛሬው የሁሉም ሚዲያ መልእክታችን ይሄ ነው።
ቃላትን ቆጥብ፣ ዝምታ ግን እንደ ጋሻ ተጠቀምበት። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስከምንገናኝ ቸር ያቆየን።